በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ መላከ ኃይል ቀሲስ ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የክፍል ኃላፊዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተከበራችሁ የርዕሰ ከተማው የሁሉም አጥቢያ የሰንበት ትምህርት ቤት መዘምራን፣ የዚሁ የጉባኤው አዘጋጅ ኮሚቴ፣ የተከበራችሁ ከቅርብም ከሩቅም የመጣችሁና የተደረገላችሁን ለመመስከር አድርገህልኛልና ለዘላለም አመሰግነዋለሁ የሚለውን የነቢዩን የቅዱስ ዳዊትን ቃል መሪ በማድረግ በዚህ ለምስጋና የተገኛችሁ ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? አፋችንን ለምስጋና እንዲከፈት ያደረገ የከንፈራችንን መስዋዕት ለመቀበል የፈቀደ የልዑላን አምላክ በመላእክቱ ዘወትር ያለ እረፍት የሚመሰገን ቅዱስ 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 እግዚአብሔር እየተባለ በማያርፈው አንደበታቸው በማይደክሙትና በማይሰለቹት ዘወትር በዙፋኑ ፊት ሆነው በሚሰግዱትና በሚያመልኩት በቅዱሳን መላእክት ዘወትር የሚመሰገንና የሚወደስ የመወድሱና የቅኔው የምስጋናውና የአምልኮ አምላክ ባለቤት የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። እየተደረገላችሁ አትመስሉም። ነቢዩ ቅዱስ ዳዊት በመዝሙር 51 ቁጥር 9 ላይ አድርገህልኛልና ለዘላለም አመሰግንሃለሁ አለ። ለአንድ አይደለም፣ ለሁለት አይደለም፣ ለሳምንት አይደለም። እኛ አማኞች ዓመት ጠብቀን የምናከብር የምናመልክ የምንዘምር ሳይሆን ሁሌም እግዚአብሔርን ያለ እረፍት የዛሬውን በልዩነት ሰብሰብ ብለን የምናመሰግንም ቢሆን ግን ሁሌም ለታረደውና ለተሰዋው፣ ሁሌም በአብ ቀኝ ለተቀመጠው፣ ሁሌም ሊፈልገን ለመጣው፣ ሁሌም ለፈለገን ሞታችንን ገሎ በሞቱ ሕይወትን ያበሰረን በትንሣኤው እኛን ወደ ዘላለም እረፍት ያስገባን የአባቶቻችንን አምላክ ሁሌም ከማመስገን አናርፍምልና ተደርጎልናልና ይህንን ምስጋና ለማቅረብ ስለረዳን በድጋሜ እግዚአብሔር አምላካችን የተመሰገነ ይሁን። ጥቂት ደቂቃ ከኔ ጋራ በትምህርት እንቆያለን። የእግዚአብሔር ልጅ ተገለጠ። ኤልሚ ዋቀዮ ሙለቴ ዮኪን ሙሊፈሜ ከበጀብቶታፊ ጃለተምቶታ ኢጆሌ ዋቀዮ እሲን ዲገ ኢልመ ዋቀዮቲን ከንፈይተን ሁንዲ ኬሰን ዋቀዮዳን አናፍ ጎቴ ጅርታ ነፈይፍቴ ጅርታ ነበራርቴ ጅርታ ነጨሲፍቴ ጅርታ ገለኒ ሲፋተው ሰገኒ ሲፋተው waaqeffannaan siifaa ta'u jennee isa waaqessuudhaaf isaaf sagaduudhaaf gooftaa keenya fuula isaa duratti dhaabbannee galata dhiyeessuudhaaf asitti kan argamne hundi keenya gooftaan keenya abbaan keenya waan nu gargaareef ulfinni isaaf haa ta'u። ኤልሚ ዋቀዮ ሙለቴ የእግዚአብሔር ልጅ ተገለጠ በሚለው ጥቂት ደቂቃ እንነጋገራለን። ዛሬ ሁለተኛ ልደቱን እያከበርን እንገኛለን። የዛሬውን
ጅማሬ እንዳናደርገው የዛሬው ሁለተኛ ነው። እግዚአብሔር በማርያም ዘንድ አልጀመረም። እግዚአብሔር በመጀመሪያ ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ዘንድ ነበር ይላል። ለቀዳማዊ ልደቱ መገለጥ የለበትም። በቀዳማዊ ልደቱ አናውቀውም፣ ጥንት የለውም፣ ፍጻሜ የለውም። በቀዳማዊ ልደቱ በአብ ዘንድ ነው። በእኛ ዘንድ ግን እንዴትና እንዴት ነው ብለን ልናየው ልንዳስሰው የማንችለው ልደት ነው። በቀዳማዊ እንዲህ ሲሆን በዳህራዊ ልደቱ በማርያም ዘንድ ተገለጠ። በቀዳማዊ ልደቱ ዘመን አይቆጠርለትም። በዳህራዊ ልደቱ በማርያም ዘንድ ዘመን አንድ ብሎ ተቆጠረለት። በቀዳማዊ ልደቱ አልተዳሰሰም። በዳህራዊ ልደቱ አየነው፣ ዳሰስነው። ረቂቁ በግዙፉ በሚዳሰሰው ተገለጠ። የማይታየው በሚታየው፣ የማይዳሰሰው በሚዳሰሰው፣ ረቂቁ በግዙፉ ተገለጠ። መለኮት በምድር ላይ ወክ አደረገ፣ ተመላለሰ፣ ከኛ እንዳንዱ ሆነ፣ ተዛመደን፣ ወደኛ መጣ። የእግዚአብሔር ልጅ ተገለጠ፣ ወደኛ መጣ። የማይታየው ታየ፣ የማይዳሰሰው ተዳሰሰ፣ ረቂቁ በግዙፉ ታየ። እግዚአብሔርን ያየው ከቶ ማንም የለም ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ። እግዚአብሔርን ያየው ከቶ ማንም የለም፣ ነገር ግን በእቅፉ ያለው አንድ ልጁ እርሱ ተረከው ይላል። በዮሐንስ 1:14 ላይ ከላይ ከቁጥር 1 ጀምሮ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብለን ያልነው ቀዳማዊ ቃል በቁጥር 14 ላይ ቃልም ሥጋ ሆነ ይላል። የማይታየው በሚታየው ሥጋ በኩል መጣ፣ በማርያም ሥጋ በኩል ተገለጠ፣ በማርያም ቤት ታየ። ገሊላዊት ብላቴና አቀፈችው። ሰማይን በቃሉ ያጸና፣ ምድርን በውሃ ላይ ያጸና፣ ማንም ሊቀርበው በማይችለው ብርሃን ተከቦ የሚኖር እሱ የዘላለም አባት ዛሬ ግን በድንግል ማርያም ክንድ ላይ ሕፃን ሆኖ እንደ ሕፃን ሲያለቅስ ጡቶቿን ሲጠባ አየነው። የእግዚአብሔር ልጅ ተገለጠ። ክብርና ምስጋና ይድረሰው። ይሄ የእግዚአብሔር ልጅ የተገለጠው እንዳልኳችሁ ይሄ የማይደክመው በሚደክመው በኩል ታየ። ይሄ የማይራበው በሚራበው በኩል ታየ። ስለዚህ እግዚአብሔርን እዚህ ጋር እንዳትጀምሩት። እሱ ጅማሬ የለውም። እግዚአብሔር እንዲና እንደዛ ነው ብለን ለመለኮት ግራና ቀኝ ፊትና ኋላ ብለን ልንናገር አንችልም። ሁሉ የእርሱ ሁሉ በእርሱ የሆነ ነው። ነገር ግን እግዚአብሔር በማርያም ቤት ጀመረ፣ ዘመን ተቆጠረለት። እግዚአብሔር ልጁን ለምን ላከው? ልጁ ለምን ተገለጠ የሚለውን ጥቂቶች እናያለን። ኢጆሌ ዋቀዮን ኢልሚ ዋቀዮ ለቴ የሮጀኑ ዋቀዮን ከኒንቀቀብኔዳ ዋቀዮን ደለቹ ለመ ዮካን ዳሎተ ለመቀባ እኒ ቶክቺ አባ ቢረቲ ከንጅሩ ደለቹን ኢሳ ሃደ መሌ ከን ደለቴዳ እኒ ለመፋን ደለቹን ኢሳ ሃደ ቢራ አባ መሌ ደለቹ ኢሳት ዮኪን ዳሎተ ሳቲ ደለቹ ኢሰ ዱራቲን ዋቀዮን ሙለኔ ኢሰ ቀቀበቹ እንደንደኙ ኢሳ አርጉ እንደንደኙ ኢሰ ደለቹ ለመፋቲን ገሩ ኢሰ አርግኔ ጅራ ኢሰ ቀቀበኔ ጅራ ኢሰ ደገኘ ጅራ ኢሰ ወሊኛኔ ጅራ ኢሰ ወሊን ደደቢኔ ጅራ ኑኬሳ ከተኩ ተኤ ደደቢኤ ጅራ ደለቹ ለመቀባ ከራ ደደባቲን ሙልፈሜ እኒን ደደምኔ እኒን ቤሎፍኔ እኒ ጀባን እኒ ጅራታን በረበራ
inni dadhabaa karaa dadhabaatiin mul'ate har'a karaa maaraamiitiin isa argina gooftaa keenya Yesuus Kiristoos. Ilmi Waaqayyoo maaliif mul'ate isa jedhu qabxiilee muraasaan laallee barumsa keenya xumurana jechuudha። ስለዚህ የእግዚአብሔር ልጅ ለምን ተገለጠ የሚለውን ዋና ዋና ነጥቦች ማየት ይኖርብናል። እሱም መዘንጋት የለብንም። ዋናው ዓላማችን የተደረገልንና ከሞት ወደ ከጨለማ ወደ ሕይወት ከሞት ወደ ሕይወት ከጨለማ ወደ ብርሃን የተሻገርን ሰዎች ስለሆነን የተደረገልንን ነገር ማውራት የሚገባንና እኛ አጀንዳችን ሰፊ ስለሆነ የማይታጠፍ አጀንዳ ስላለን እሱን ልንመሰክር ልናመሰግን የመጣን ሰዎች ስለሆነን ለምን መጣ የሚለውን ጥቂት ነጥቦች እናያለን። የመጀመሪያው በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግ ወደ ዓለም መጣ ይላል። እግዚአብሔር አብ ልጁን የላከው ለፍለጋ ነው፣ ሊፈልገን ነው። በቀድሞ አዳም በበደለ ጊዜ ከእግዚአብሔር ፊት ዞር ባለ ጊዜ እግዚአብሔር በሰርክ በገነት ተገኝቶ አዳም ወዴት ነህ የሚለውን የፍለጋ ድምጽ አሰምቶት ነበረ። ይህ ሃይማኖት ይባላል። ይህ እግዚአብሔር በፈታይነቱ በአዳም ላይ እግዚአብሔር ፈታሂ ነውና የፍትህ አምላክ ስለሆነ የእውነት አምላክ ስለሆነ ኃጢአትን አይታገስምና የመጀመሪያውን ሰው ቢፈርድበትም የመጀመሪያውን ሰው ረግሞ ከፊቱ በሰራው ኃጢአት ቢያስወግደው ነገር ግን ደግሞ እግዚአብሔር ፍቅር ነውና በፈታሂነቱ ፈረደበት። በመሐሪነቱ ደግሞ እግዚአብሔር አብ ልጁን አሳልፎ ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል ዮሐንስ 3:16 ላይ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር በልጁ ሞት ጨከነ። ልጁን አሳልፎ ኢየሱስ ክርስቶስ ለሌላ አይደለም ሊሞት ነው የመጣው። መዘንጋት የለብንም። ወዳው ቶሎ ብለን ወደ መስቀሉ መግባት አለብን። ቶሎ ብለን አይኖቻችንን ወደ ቀራንዮ መውሰድ አለብን፣ ልደቱ ጋር እንዳንዘገይ። ነገሩ ጉዳዩ የመስቀል ጉዳይ ነው። ወደ በረቱም ስንሄድ መስቀልን ያስታውሰናል። ትህትናውን፣ መዋረዱን፣ የከበረውን ማንም ሊቀርበው በማይችለው የሚኖረውን ተዋርዶ በከብቶች መካከል ስናገኘው የሰው ልጅ ራሱን የሚያስጠጋበት ስፍራ የለውም እንደተባለው የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም እንደተባለው እሱ ተቀባይ አጥቶ እሱ ስፍራ አጥቶ እሱ መስቀሉን በበረት ሲጀምረው ስናይ ቶሎ አይኖቻችንን ወደ መስቀሉ ማንሳት አለብን። ስለዚህ እግዚአብሔር አብ በፈታይነቱ እንዳልኳችሁ ፈረደ። በመሐሪነቱ ደግሞ እኛን ይዞ እንዲሄድ ወልድ የመጣው ይዞ ሊሄድ ነው። እኛን ሊወስደን የመጣው እኛ አሁን በአብ ቀኝ ነን ያለነው። ኢየሱስ ክርስቶስ እንደዚሁ እንደሄደ ተመልሶ ይመጣል ሲል የመጨረሻውን ፍጻሜውን የሚያሳየው ነገር ግን በትንሳኤው እኛም አብረን ተነስተናል ከእርሱ ጋር ማለት ነው። አሁን እኛን ሊወስደን ነው የመጣው። ስለዚህ ኢየሱስ ክርስቶስ ወደ ምድር የመጣው የተገለጠው የጠፋውን የሰው ልጅ ሊፈልገው ነው። የጠፋውን ፈልጎ ባገኘውም ጊዜ በትከሻው የተሸከመው እንደተባለው ኢየሱስ ክርስቶስ የአብ ቀኙ ክንዱ ስለሆነ ሰው በክንዱ በቀኙ የወደቀውን እንደሚያነሳ እግዚአብሔር ክንዱ ዘረጋለን። እግዚአብሔር ክንዱን ላከልን። ፈኑ እዴከ እያሉ አባቶቻችን ነቢያት እንደጮሁት ቀኝህን ላክልን እንዳሉት ለወደቅነው ሊያነሳን ለጠፋነው ከጨለማ ወደሚደነቅ ብርሃን ጠራን እንዳለው እኛ በጨለማ ላለነው ብርሃንህን ላክልን። ፈኑ ብርሃነከ ከጨለማ ወደ ብርሃን እንዲያሻግረን ሕዝብ ዘይነብር ውስተ ጽልመት ርእየ ብርሃነ አብየ በጨለማ የነበረ ሕዝብ ብርሃንን አየ ተብሎ እንደተነገረ እሱ የዓለም ብርሃን ሆኖ ወደዚህ መጣ። እሱ የጠፋነውን ሊፈልገን መጣ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደ በጎች ትቅበዘበዙ ነበር አለ። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እኛ ጠፍተን ነበር፣ ሁሉ ወደ ጥፋት ነግዶ ነበረ፣ የሚመልስ ጠፍቶ ነበር። ወገኖቼ ከክርስቶስ መምጣት በፊት
ሁሉ ነገር አሰልቺ ነበር። መስዋዕቱ አሰልቺ ነበር። ከሰው ወደ እግዚአብሔር የሚደረገው ጉዞ ሁሉ አድካሚ ነበረ። ሁሉም ነገር መስዋዕቱም አገልግሎቱም ሁሉ ማስታገሻ እንጂ ፍጽምና ያለው አልነበረም። በሉቃስ 2 ቁጥር 18 ጀምረን ስናነብ ምንድነው የሚለው? እነሆ ዛሬ በዳዊት ከተማ እሱም መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋል ይላል። ይሄ መድኃኒት ለአንዴና ለመጨረሻ ከበሽታ የሚገላግል ነው። ብዙ መድኃኒት ያልተገኘላቸው በሽታዎች አሉ። እንደ HIV አይነት የሰው ልጅ ለ5500 ዘመን በማይድን በሽታ ተይዞ ይማቅቅ ነበር። በስብራት ስር ነበር፣ በደዌ ስር ነበር። ዘመኑም ዘመነ ፍዳ ዘመነ ኩነኔ ተብሏል። የፍርድ ዘመን፣ የኩነኔ ዘመን፣ የስቃይ ዘመን፣ የጨለማ ዘመን፣ የፍትህ አልባ ዘመን ላይ የሰው ልጅ ለ5500 ዘመን ተመላለሰ። ብዙ በሬዎች ታረዱ፣ ብዙ ኮርማዎች ታረዱ፣ ብዙ በጎች ተሰዉ። ይሄ ሁሉ ደም ቢፈስ ግን ምናልባት ለአንድ ቀን ለሁለት ቀን ለሳምንት ማስታገሻ ሰው የማስታገሻ መድኃኒት ዋናውን እስኪያገኝ ድረስ እንደሚወስደው ሁሉ ለማስታገሻ እንጂ የድግግሞሽና የምልልስ ሕይወት አሰልቺ የሆነ ሕይወት ውስጥ ነበር የሰው ልጅ የሚመላለሰው። ከዚህ ማረፍ ይፈልግ ነበር። መላእክቱ አይታችሁ ከሆነ ዛሬ መድኃኒት ተገኝቷል፣ ዛሬ ለሕዝቡ ሁሉ የሚሆን ደስታ እንነግራችኋለን አለው። ይሄን የምስራችን እንነግራችኋለን። በቃ ከዛሬ በኋላ ህመም የለም፣ ደዌ የለም፣ ማረፍ ነው፣ ለዘላለም ስቃይ የለም። ሰው አንድ ጊዜ ውጦት ከበሽታው የሚገላገልበት መድኃኒት ኢየሱስ ድግግሞሽ ያልሆነ እውነተኛ የዘላለም መድኃኒት ነው። ክብርና ምስጋና ይድረሰው። ሰው ለአንድና ለመጨረሻ ውጦ የሚድነው መድኃኒት ነው። ይሄን መድኃኒት ሳንውጥ የምናከብረው በዓል ዛሬም በህመም ስር ነን ያለነው፣ በደዌ ስር ነን ያለነው። እግዚአብሔር ከህመማችን ይገላግለን። ይሄንን ነው የሰውን ልጅ ሊፈልግ መጥቷል፣ የጠፋውን ሊፈልግ መጥቷል አለ። አንደኛ ጢሞቴዎስ 1:18 ላይ ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ተገለጠ የሚለው ቃል የታመነና ሁሉ ሊቀበለው የተገባ ቃል ነው አለ። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ነው የመጣው። በደለኞችን ሊያድን ነው የመጣው። ነውራችንን ሊያጥብ ነው የመጣው። ስለዚህ ይሄን ሁሉም ሊቀበለውና ሁሉም ሊያምነው የታመነ ቃል ነው ይላል። ለዮሴፍ እንደተነገረው በማቴዎስ 1:21 ላይ ሕዝቡንም ከኃጢአታቸው ሁሉ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ ተብሎ እንደተነገረ ከበደላችን ከኃጢአታችን ሊያድነን ተገለጠ። ከነውራችን ሊፈውሰን ተገለጠ። መድኃኒቱ ከሰማይ መጣ። ህብስት ዘወረደ እምሰማያት የተባለ ከሰማይ የወረደ ህብስት፣ ሰው ሁሉ በልቶ የሚድንበት ህብስት፣ የዘላለም ህብስት፣ በድንግል ማርያም በመሶበ ወርቋ ያገኘነው ህብስት፣ መሶበ ወርቋ ውስጥ የተገኘው ህብስት፣ በከብቶች በረት ያገኘነው የዘላለም መድኃኒት፣ የዘላለም የሕይወት እንጀራ የሆነው ኢየሱስ ክርስቶስ ከሰማይ ወደ ምድር መጣ። ሁለተኛው ኢየሱስ ክርስቶስ የተገለጠበት የእግዚአብሔር ልጅ የተገለጠበት ምክንያት በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ እንደተገለጠው የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ተገለጠ ይላል። ኢጆሌ ዋቀዮ ማቲወን ዋቀዮ ኤልሚ ዋቀዮ ማሊፍ ሙለቴ ሰበቢን ኢሳስ ማል ጀኔ ዮ ጋፈኔኒ ቶኮፋን ኤልሚ ዋቀዮ ኢሳም በደን በርባሩዳፍ ጩበሞተ ፈይሱዳፍ ገረ ኡልፊነ ኢሳኒ ዴቢሱዳፍ ኤልሚ ዋቀዮ ገረ ብየለፋ ከና ዱፌ ኤልሚ ዋቀዮ ኒ ሙለቴ ኑፈይሱዳፍ ዱፌ ኢሳን ዱኩፍሰተን ፈይሱዳፍ ኢሳን በደን ኢሳን ከራራ ጎረን ኢሳን ዴቢሱዳፍ ኤልሚ ዋቀዮ ገረ ብየለፋ ዱፌ ዳሊ ነማ ከራ ጋሩማራ ጎሬ ከራ በዲንሳን ሁንዲኑ ዴማ ቱሬ ከን ዴቢሱሌ ኢሰ ዳቤ አርሳን ኢኒ ዴሱሌ ኢሰ ፈይሱ እንደንደኘ ገሩ
inni dhukkubsate kan fayyu barabaraan fayyee kan jiraatu karaa ilma waaqayyootiin. Kanaafuu ilmi waaqayyoo nu fayyisuudhaan mul'ate. inni lammaffaan immoo ilmi waaqayyoo hojii seexanaa diiguudhaaf mul'ate jedha። የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ተገለጠ ይላል። አያችሁ የእግዚአብሔር ልጅ ሊያድነን ሲመጣ ሊያፈርስም ነው የመጣው። የተገነባ አለ። ለ5500 ዘመን የሕይወት መንገድ ተዘግቶ ነበር። የሰው ልጅ በባርነት ስር ነበር። በዕብራውያን 2:14 ላይ እሱም ከባርነት የተነሳ ሰው በሞት ፍርሃት ተይዞ ነበር ይላል። እያንዳንዱ ከዚህ የሞት ፍርሃት እግዚአብሔር ሊገላግለን ልጁን ወደኛ ላከ ይላል። የዲያብሎስን ሥራ ያፈርስ ዘንድ፣ የጨለማውን ገዢ ሥራ ያፈርስ ዘንድ፣ ክፋትን፣ ተንኮልን፣ ጥላቻን በዚህ ዓለም የተንሰራፋውን የጨለማውን አሰራር ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ሲኦልን ይበረብር ዘንድ በሲኦል የተዘጋባቸውን በባርነት ተይዘው ተረግጠው ያሉትን ሲኦልን ሰብሮ የሲኦልን ጉልበት ሰብሮ በሲኦል ያሉትን እለውስተ ሲኦል ጻኡ ወእለውስተ ጽልመት ተከሰቱ፣ በሲኦል ያላችሁ ውጡ፣ በጨለማ ያላችሁም ተገለጡ ብሎ እኛን ከጨለማ ሊያወጣን የእግዚአብሔር ልጅ ከዲያብሎስ እስራት ሊፈታን ተገለጠ ይላል። ሶስተኛ የእግዚአብሔር ልጅ የዕዳ ደብዳቤያችንን ሊቀደውና የዕዳ ደብዳቤያችንን ከመንገዳችን ላይ ሊያስወግድ ተገለጠ ይላል። እኛ በቆላስይስ 2:14 ላይ እንደተገለጠው በእኛ ላይ የነበረውን የሚቃወመንን ያ በጠላት ትእዛዝ የተጻፈውን የዕዳ ደብዳቤያችንን ቀደደው ነው የሚለው፣ አስወገደው ነው የሚለው። እሱ በመስቀሉ ኃይል በእኛ ላይ የነበረውን ያንን የባርነት ደብዳቤ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ተብሎ እንደተባለው የአዳምና የሔዋንን የባርነት ደብዳቤያቸውን ቀደደ እንደተባለ ሁሉ የዕዳ ደብዳቤያችንን ሊቀድልን የመጣው። የቁጣ ልጆች ነበርን፣ የእርግማን ልጆች ነበርን። ከእርግማን ሊዋጀን በገላትያ 3:13 ላይ እንደተጻፈው እሱ በእንጨት ላይ ተሰቅሎ እሱ እርግማን ሆኖ እኛን የምህረት የበረከት ልጆች ሊያደርገን፣ እሱ ከእርግማን ሊያወጣን፣ እሱ የእርግማን ደብዳቤያችንን ሊቀድልን ወደ ዓለም መጣ። የእግዚአብሔር ልጅ ተገለጠ። በእውነት እግዚአብሔር አብ እንዴት ይወደናል! አንድ ልጁን ነው አሳልፎ የሰጠን። አንድ ተወዳጅ ልጁን የምወደው ልጄ ይህ ነው እርሱን ስሙት ያለውን አንድ ልጁን ነው የሰጠን። ይሄንን በምን ልንመልሰው እንችላለን? ከምስጋና ውጪ ሌላስ ምን መልስ ይኖረናል? በምስጋና በእውቅና ከማረጋገጥ ውጪ ምን መልስ ይኖረናል? ስለዚህ እግዚአብሔር ልጆች አድርገህልኛልና ለዘላለም አመሰግናለሁ እያልን ልናመሰግነው ልናወድሰው ይገባል። ኢጆሌ ዋቀዮ ጣላያን ገርቡማ ኑራ ተርሳፈሜ ጅራ ዋቀዮ ኑፍ ተርሳሴ ጅራ ከራንኬኛ መሳቀሜ ጅራ ኑት ኢጆሌ ገርቡማ ሞቲ ኑት ኢጆሌ አራራቲ ዋቀዮን አራራ ነው ውሴ ጅራ ጉያን ኩን ጉያ አራራቲ ጉያን ኩን ጉያ ገንበቹቲ ከናፉ ገለተ ዴሱ ቀብና እግዚአብሔር አምላካችን ስላስተማረን ስለመከረን ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር።